ዛሬ እናንተ ህፃናቶች የኔ ልጆች ናችሁ። እሺ ስለዚህ ወደፊትም የኔ ልጆች ናችሁ። እወዳችኋለሁ፣ አከብራችኋለሁ። ዛሬ አቅመ ደካሞች እናቶችን እንደግፋለን። የዘይት የዱቄት እና የመኮረኒ እንዲሁም የአንዳንድ ሺህ ብር ስጦታ ይሰጣቸዋል። ህፃናቶች ደግሞ የአምባ የህፃናት ማሳደጊያ ደግሞ ልዩ ስጦታና ከኛ ጋር የምናደርገው ስምምነት የወደፊት ግንኙነታችን ወደፊት እንዴት እንደምታድጉ ልዩ ምክክርና ልዩ ውይይት እናደርጋለን። እንግዲህ እግዚአብሔር ያሳድጋችሁ፣ ከጎናችሁ ነኝ። ዛሬ ጌታችን የተነሳበት ትንሳኤው ለኛ እኛም ተነስተን እንደምንከብር እሱ ተነስቶ እንዳረገ እኛም ተነስተን ወደ ክብር ወደ መንግስተ ሰማያት እንደምናርግ መልእክት የተላለፈበት ቀን ነው እና ወንድማችን እግዚአብሔር እነ ቤተሰቡ እነ ባለቤቱ እነ ልጆቹ ይጠብቅልን በሉ። ሁላችሁም ይጠብቅልን በሉ። ይጠብቅልን። አዎ እግዚአብሔር አምላካችን ስራውን የተቃና ያድርግልን። ስለ ብዙዎቹም ብዙ መስዋዕትነት እየከፈለ ነው ያለው። ጤንነቱን እንዲሰጠው ጤንነቱን ይስጠው። አምላካችን እግዚአብሔር ቸርነቱን ስራ ይስራልን፣ ክፉን ሁሉ ያርቅልን፣ በጎን ያቅርብልን፣ ሀገራችን ሰላም ያድርግልን፣ ሰላሙን ያጽናልን። ያው ባለጸጋና ባለሀብት ይለያያል አይደለ? ባለጸጋ የሆኑ ካላቸው ላይ ተርፏቸው ሳይሆን ለናንተ ለማካፈል የወደዱ እንኳን ለትንሳኤ በዓል አደረሰን አደረሳችሁ በሉልን። እስኪ ሞራል እግዚአብሔር አሁንም ሀብታቸውን ያብዛልን፣ እድሜያቸውንም ከፍ ከፍ ያድርግልን እንላለን። እንደሳቸው አይነት በርካታ ባለሀብቶች ያስፈልጉናል። መንግስት ብቻውን ሁሉንም ነገር ማድረግ አይችልም። እንደሳቸው አይነት ሌሎች በርካታ ወንድሞች ካፈራን ለ50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው እንድሉ በዚህ ሂደት ሄደን ሀገራችንን እናበለጽጋለን፣ እኛም እንጠቀማለን፣ ሀገራችንም ከፍ ትላለች። ፈጣሪ ኢትዮጵያን ይባርክ ይጠብቅ።